السلام عليكم ورحمة الله وبركاته. يا أبو بكر رضي الله عنه سمسي النساء عمر بن الخطاب رضي الله عنه اندهلو نبر أبو بكر لؤلاችን ነው የኛ ልዑል ነፃ አውጥቶልናል ይህ ሰው እንዲህ ያለውን የሙገሳ ቃል ሲሰማ ግንባሩን ደፋ አይኑን ገርበብ በማድረግ እኔ ትላንት ባሪያ የነበርኩ የሐበሻ ሰው ነኝ ይል ነበር ሙሉ ስሙ ቢላል ኢብኑ ረባህ ሲሆን የነብያችን ሰለላሁ ዐለይሂ ወሰለም ሙአዚም በመሆን ይበልጥ ይታወቃል ቢላል እስልምናን ከመቀበሉ በፊት በህዝቡ ዘንድ ከእንስሳ ተለይቶ የማይታይ የተናቀ ባሪያ ነበር ያሳዳሪውን ግመል ከመጠበቅ ባሻገር የህይወት ሚና የሌለው ከሞተ በኋላ ቀርቶ በህይወት ያለም አስተዋሽ የሌለው ተራ ፍጡር ነበር ነገር ግን እስልምናን ከተቀበለ በኋላ በነብያችን ሰለላሁ ዐለይሂ ወሰለም እጅግ የሚፈቀር ሰሃባ በምን ይሁን የዛን ውድ ነብይ አሽረፈል ኸልቅ ልብ መማረክ የቻለው ቢላል ለአላህና ለረሱሉ ያለውን ፍቅር መግለጽ የጀመረው ገና ከጀመሩ ነበር እስልምናን ከተቀበለ በኋላ ፈታኝ የሆኑ ስቃዮች ይደራረቡበት ጀመር የቢላል መስለም በመካ ምድር ተሰማ የበኒ ጁማህ መሪዎች በቁጣ ተወጠሩ በተለይ አሳዳሪው ኡመያ ኢብኑ ሐለፍ ሐበሻዊው ባሪያው መስለሙ እንደ ትልቅ ነውርና ንቀት ቆጠረው ለዚህም ቢላልን በግለታማ አሸዋማ መሬት ላይ እርቃኑን እያንከባለሉ ቋጥኝ ድንጋይ ደረቱ ላይ የጫኑ ስቃዩን ያበዙበት ጀመር ቢላል ግን ለእስልምና ብቻ ሳይሆን ለመላው የሰው ዘር የሚያኩር አቋም ከመውሰድ ወደ ኋላ አላለም ላትና ዑዛ የተባሉ ጣዖታትን እንዲጠራ ያለ መታከት እየገረፉ ጠይቁታል ቢላል ግን መልሱ አሐድ ነበር ከብዙ ስቃይና እንግልት በኋላ አቡበክር ሲዲቅ ረዲየላሁ ዐንሁ ከቦታው ደረሱ ደብዳቤዎችንም ወቀሷቸው አንድ ሰው አምላኬ አላህ ነው በማለቱ ብቻ ልትገሉት ትሻላችሁን ኡመያ ሆይ ቢላልን ከገዛህበት ዋጋ ጨምሬ ከፍልሃለሁ ልቀቀው አሉት መግረፉ የሰለቸውና በቢላል ተስፋ የቆረጠው ኡመያ ከሚገለው ገንዘብ ያገኝበት የተሻለ መስሎ ስለተሰማው በአቡበክር ሲዲቅ ሐሳብ ተስማማ አቢበክርም ቢላልን ከገዙት በኋላ ነፃነቱን አወጁለት ከዛን ጊዜ በኋላ ቢላል ከመንፈሳዊም ከአካላዊም ባርነቱ ነፃ ወጣ ይሄኔ ፍቅሩ ወደ ሆኑት ነብያችን ሰለላሁ ዐለይሂ ወሰለም አመራ ባይኑ ሊያቸው እቅፋቸው ስር ሊገባ ሮጠ ነብያችንም የጠፋባትን ልጅ እንዳገኘች እናት ወደዚያ ወደ ውድ ገላቸው አስገብተው ውሽቅ አደረጉት ናፍቆቱም እንዲወጣላቸው ደጋግመው ሳሙት አጂ ቢላል ገና ከጀምሩ የነብያችንን ሰለላሁ ዐለይሂ ወሰለም ልብ መማረክ መቻሉ ምንኛ መታደል ነው በአንድ ወቅት ነብያችን ሰለላሁ ዐለይሂ ወሰለም ከቢላል ከኋላው መጡና በፍቅር ስሜት ቅፍ አድርገው ያዙት ከዛም ድምጻቸውን ቀየር አድርገው እኔ ማን ነኝ ሲሉ ጠየቁት ቢላልም ዑመር ነህ ሲል መለሰላቸው ነብያችን አይደለሁም ቢላልም አቡበክር ነህ ነብያችንም ተሳስተሃል ቢላልም ዑመር ነህ ማለት ነው ነብያችንም አሁንም አላወቀኝም በቃ ዑስማን መሆን አለበት በማለት ያቀፈውን ሰው ማንነት ለረጅም ሰዓት ሲጠይቅ ቆየ በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ለቀቅ አደረጉትና ከፊት ለፊቱ በመምጣት ቢላል ሆይ የእውነት ግን እኔ መሆኔን አላወቅም ነበር እንዴ ብለው ሲጠይቁት ቢላል ያላህ መልእክተኛ ሆይ እርስዎ መሆኑን አውቄ ነበር ነገር ግን ለረጅም ሰዓት እንዳቀፉኝ እንዲቆዩ ስለፈለኩ ነው እንጂ የቢላል ህይወት ታሪክ የሰው ልጆች እኩልነት ተምሳሌት ነበር አንዴ አቡዘር ቢላል ኢንሙሳው አንተ የጥቁር ልጅ በማለት ባርነቱ ሊያንቋሽሸው ፈለገ ቢላል በዚህ ጊዜ ቅር ተሰኘ እስላማዊ አስተሳሰብ ባለመሆኑ ዜናው ነብያችን ዘንድ ደርሶ እርምት ሊደረግለት እንደሚገባ ማመነ ከዚያም ለአቡዘር ወላሂ የተናገርከው ለረሱሌ ለሐቢቢ ነግራቸዋለሁ ብሎት ሄደ ነብያችንም ይህን በሰሙ ጊዜ በጣም ተቆጡ አቡዘርም እየተቻኮለ መጥቶ ሰላም አለይከ ያ ረሱላህ አላቸው ስለዚህ ጊዜ ራሱ አቡዘር ሲናገር
ነብያችን በጣም ከመቆጣታቸው የተነሳ ለሰላምታ እንኳን ምላሽ የሰጡኝ አይመስለኝም ነበር። ነብያችንም አቡዘር ሆይ የእውነት አንተ በእናቱ ምክንያት አነወርከውን አዋረድከውን እነከ ማኡ ፊከ ጃሂልያ አንተ የጃሂልያ ቅሪት ያለብህ ሰው ነህ በማለት ይህን ከባድ ቃል ለአቡዘር ተጠቀሙት። አቡዘር ነብያችን ይህን ሲሉ በመስማቱ ተጸጸተ። ጃሂልያ በሰሃቦች ዘንድ የተጠላ ነው። ምክንያቱም የሰው ልጆች የሚለያዩት በተቅዋቸው መሆኑን ከሚያስተምረው እስልምናችን ጋር ስለሚጋጭ። ቢላል 23 የፍቅር ዓመታትን ከነብያችን ጋር ካሳለፈ በኋላ ከዛ የጨለማ ህይወት ያወጡት መምህሩ ወዳጁ ፍቅሩ የሆኑት ነብያችን ሰለላሁ ዐለይሂ ወሰለም ወደ መረጡት ተሸጋገሩ። ቢላል በረሱሉ ሞት ልቡ ተነካ። 23 ዓመት አይደለም አንዲት ደቂቃ እንኳን አብራቸው የቆየ በፍቅራቸው መያዙ መሳሳቱ አይቀሬ ነው። እስከ መጨረሻው አይደለም ለጥቂት ጊዜ ከረሱሉ መለየት በጣም ከባድ ነው። ታዲያ ቢላል ይህን እንዴት ትዝታውን የሚቀሰቅሱበት አጋጣሚዎች በተፈጠሩ ቁጥር እንደ አዲስ ያነባል። በቢላልም ለቅሶ ሰሃባው ከተማ ሁሉ በእንባ ይራጭ ነበር። አንዴ ቢላል አዛን ለማድረግ ሚንበር ላይ ወጣ። ፊት ለፊት ወደ ረሱሉ ቀብር ተመለከተ። ዞር ብሎም ወደ ሚህራቡ ተመለከተ። ረሱሉ የሉም፣ መምህሩ የሉም፣ ወዳጁ ፍቅሩም የሉም። እንዴት ችሎ አዛን ይበል? ትዝታው ሰውነቱን ወረረው። እንደምንም ራሱን አጽናንቶ አዛን ማለት ወአሽሀዱ አነ ሙሐመድን ረሱሉላህ የሚለው ቃል የጀርባ ሰበረው። ቃሉ ማውጣት ተሳነው። ቃሉ በቋፍ ላይ የነበረውን ሐዘኑን ፍቅሩን እንዲገነፍ ያደረገ። ከዚያም ስቅስቅ ብሎ አለቀሰ። ለቅሶውን የሰሙ የመዲና ሴቶች በሙሉ አለቀሱ። ሕፃናቱ፣ አዛውንቱ ሁሉም ተላቀሰ። ለምን ቢላል ስላለቀሰ። የመጀመሪያው የረሱሉ ሙአዚን ረሱልን አስታውሶ አለቀሰ። ኢማሙ ሞቶ፣ መምህሩ ሞቶ፣ ረሱልን የማግኘት ናፍቆቱ ተፈራርቆበት ሐዘን ላይ ወደቀ። ሰሃቦችም ተጠራርተው ቢላል ምን ሆን ካሉት በፍጹም አዛን አላደርግም አለ። አቡበከር መጡን ያ ቢላል ምን ነካ አሉት። ወላሂ ለው ዐዚሙ በዕደ ረሱሉ የሸሸ ስጋ የናፋቂው ቁንጮ ያዛኑ ግርማ ቢላል ሐበሺ አህመድ በሌሉበት ጥሪ ሊያሰማ አላለም እሺ። እሄዳለሁ እንጂ በአላህ መንገድ ጓዜን ጠቅልዬ አልችልም መቆየት ከሌሉበት ውዱ ነብዬ። ቢላል አዛኑ ሁሌም ከረሱሉ ጋር ይጋጠምበታል። አዛን ሲል ውስጡ የተከማቸው ናፍቆት ትዝታ ሁሉ ይቀሰቀስበታል። በዑመር ረዲየላሁ ዐንሁ ዘመን በይተል መቅዲስ ሲከፍቱ ሰሃቦች ተገኝተው ነበር። ከነርሱም ውስጥ አንዱ ቢላል ነበር። ዙሁር ሰላት ላይ አቢ ሐፍስ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ቢላል በአላህ ይሁንብህ በአዛንህ የመጀመሪያውን ህይወት ዘመናችንን አስታውሰን አሉ። ሰሃቦች
ቢላል ሆይ የአሚርህ ትእዛዝ ነውና ፈጽም አሉት። እንደገና ትዝታውን ሊቀሰቅሱበት የፍቅሩን እሳት ሊለኩሱበት አዛን እንዲላዘዙት። ሁሉም ሰው የራሱ ትዝታ አለው። የሰሃቦች ጣፋጭ ትዝታ ከረሱሉ ጋር ያሳለፉት ህይወት ነው። በቢላልም አዛን ያኔውን ዘመናቸውን በጽኑ ህሊናቸው ሊያዳምጡት ጓግተው አዛኑን ይጠባበቃሉ። ቢላልም የአሚሩን ትእዛዝ ለመፈጸም ተነሳ። አዛን ማድረግ ጀመረ። በአዛኑም ጥሪ ሁሉንም የትዝታ ባህር ውስጥ ዘፈቃቸው። ይሄኔ ከቢላል አዛን በላይ በሚሰማው የዑመር ለቅሶ በእነዚያ ድል አድርጎ የገቡ ጀግኖች በሙሉ ጡት እንደሚጠባ ስቅስቅ ብሎ ለቀሱ። አዎ የፈለጉት ይህንኑ ነበር። ትዝታው እንዴት ከባድና ጥልቅ ቢሆን ነው ያን ሁሉ ጀግና ሰሃባ ያስለቀሰው? ረሱሉ ሀቢብ ናቸው። ልቦችን ሁሉ የሚሸፍት ነው ፍቅራቸው። ከዚያም በኋላ ቢላል ወደ ሻም ተመለሰ። እዚያም እያለ አንድ ቀን ነቢያችንን በህልሙ አየ። ቢላልም መምህሩን፣ ናፍቆቱን፣ ወዳጁን አየ። የፊታቸው ብርሃን፣ ውበታቸው፣ ፈገግታቸው ሁሉ ግልጽ ሆኖ ታየው። ነቢያችን ቢላል ሆይ አትጎበኘንም? ችላ አልከን? አጅርተና ያ ቢላል አላ ተዙረና አሉት። ቢላልም ከዛ ጣፋጭ ህልም ዓለም ሲነቃ ሌሊት ነው፣ ጨለማ። ቢሆንስ ከኢማሙ ጥሪ ከተደረገለት በኋላ ሊቆይ ይገባዋልን? በፍጹም ትዝቱ አይፈቅድለትምና ተነስቶ ወዶ አደረገ። የነቢያችንንም ቀብር ሊዘይር ጉዞ ጀመረ። እስኪደርስ ድረስ ጓግቷልና ከልቡ ጋለበ። እዚያም ፈጅር አካባቢ ደርሶ ኢማሙ ግን በቦታው ነበሩ። ቢላልም የሰላት ወቅት መድረሱን ካየ በኋላ አዛን ሊል ሚንበር ላይ ወጣና አዛን ማድረግ ጀመረ። አሁንም ወአሽሀዱ አነ ሙሐመድን ረሱሉላህ የሚለው ቃል ጋር ሲደርስ ሲቃ ተናነቀው። ትዝታ ሁሉ ፊቱ ላይ ድቅን ያለበትና አለቀሰ። ሰሃቦችም በቢላል ለቅሶ ተቀሳቅሰው ከቀብር እንደተነሳ ሰው ግር ብለው መጥተው ተላቀሱ። ፍቅሩ እንዴት ቢጸና ነው በዚህ ጉዳይ ላይ ሁሌ እንዳዲስ የሚያለቅሱት? ቢላል በዚህ ሁኔታ አዛኑን ጨርሶ መጣበት ምክንያት ወደ ሻም ተመለሰ። ቢላል ሞት አፋፍ ላይም በነበረ ጊዜ በውስጡ የተቀጣጠለው የረሱሉ ፍቅር ከልቡ አልጠፋም ነበር። ቢላል አሁንም ሞት አፋፍ ላይ ለማን ይቀራል ብላችሁ ነው? ለማን? ረሱልስ የመረጡት ይሄንን አይደል? ቢላልም እኮ ከረሱሉ አብሮ መሆንን ይመርጣል። ዋ መከራዬ፣ ዋ ስቃይ አለችው ታጋሩ። ቢላልም ሞት አፋፍ ላይ ስታየው ዋ መከራዬ፣ ዋ ስቃይ አለችው ታጋሩ። ቢላልም ሞት አፋፍ ላይ ስታየው በ20ኛው ዓመተ ሂጅራ በሻም ምድር ቢላል ይችላል ተሰናበተ። አላህ ሱብሓነሁ ወተዓላ የነቢያችን ሰለላሁ ዐለይሂ ወሰለም ብርህትና ከሚያገኙት ራቀህ በዛ መጥፋት ከኔ አማአና ለካንተ ዙረኔ